ሰላም እንዴት ናችሁ? ቻናል ቤተሰቦች እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ 24 ሰዓት ላይ ለመግባት ለምታስቡ ልጆች አሪፍ መረጃ ይዤላችሁ መጥቻለሁ ማለት ነው። ይሄ ምንድነው? ቀድሞ የተቀረጸን ቪዲዮ አታች በማድረግ ወይም ደግሞ ፎቶን በመለጠፍ ላይቭ ገብታችሁ የምታደርጉበት መንገድ ነው ማለት ነው። እናንተ ምንም ቁጭ ሳትሉ ያለ ምንም ድካም ቀድማችሁ ቪዲዮ ሪከርድ በማድረግ ብቻ ያንን ቪዲዮ ለጥፋችሁ ላይቭ 24 ሰዓት መግባት ትችላላችሁ ማለት ነው። ይሄ በጣም አሪፍ መረጃ ነው። ቪዲዮውን እስከመጨረሻው በማየት የቻናሌ ቤተሰቦች ቪዲዮውን እስከመጨረሻው እዩት። ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ አስቀምጡልኝ መልስላችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። የቻናሌ ቤተሰቦች መጀመሪያ ምንድነው የምናደርገው? ፕሪዝም ላይቭ የሚለውን አፕሊኬሽን እናወርዳለን ወደ ፕሌይ ስቶር ወይም አፕ ስቶር በመሄድ ማለት ነው። ይሄን ነው የሚመስለው። ለምሳሌ እንደዚህ ብላችሁ ሰርች አድርጉ። ፕሪዝም ላይቭ ስቱዲዮ ይላል ማለት ነው። ይሄን አንዴ ነካ ታደርጋላችሁ። ኢንስታል ስላደረኩት ኦፕን ነው የሚለኝ፣ ከእናንተ ጋር ኢንስታል አድርጉ ነው የሚላችሁ ማለት ነው። ይሄ ይመጣላችኋል። እዚህም እንደምናደርገው ኦፕን የሚለውን እነካለን ማለት ነው። እዚህ እንደዚህ ይመጣልናል። በፌስቡክ በጉግል እና በትዊች ወይም ደግሞ በናቬል ክላውድ ሎጊን ማድረግ ትችላላችሁ ነው የሚለው። እኛ በጉግል እናደርጋለን ማለት ነው። ጉግል የሚለውን አንዴ ነካዋለሁ። ዜን ጉግል የሚለውን አንዴ ነካውት ወደ ጉግል ያስመርጠኛል ማለት ነው። የጉግል አካውንቴን እመርጥለታለሁ። እሺ ቻናል ቤተሰቦች ጉግል የሚለውን እንደነካችሁና የጉግል አካውንታችሁ እንደመረጣችሁለት ይሄ ይመጣላችኋል ማለት ነው። ዜን ይሄ እንደመጣላችሁ ምን እንደምታደርጉት ወደዚህ ስክሮል ታደርጉና ተስማማላችሁ ማለት ነው። ስምምነቱን ትፈርማላችሁ እንደማለት ነው። ዜን እንደዚህ አግሪ የምትሯስ ትበራላችሁ፣ አግሪ ትሉታላችሁ ማለት ነው። ዜን አግሪ የሚል እንደመጣላችሁ ይሄኛው ይመጣላችኋል። ካሜራ፣ ማይክሮፎን፣ ኖቲፊኬሽን ምናምን ይሄን እንጠቀማለን ነው የሚለው። ኦኬ ትሉታላችሁ። ዜን እንደዚህ ሲመጣላችሁ ደግሞ መስማማት አለው ማድረግ አለባችሁ ማለት ነው። የመጀመሪያውን ትነካላችሁ፣ አሁንም ዙራችሁ ትነኩታላችሁ ማለት ነው። አሁን ደግሞ አለው ትሉታላችሁ። ስለዚህ አለው የሚለው እንደነካ ነው ወደዚህ ይወስደናል ማለት ነው። አሁንም ከቆየባችሁ ጉግል የሚለውን ትነኩታላችሁ። ጀምሮ ውስጥ ያስገባችኋል ማለት ነው። ይሄን ኤክስ የሚለውን ንኩት። ኤክስ አድ ስለሆነ ማስታወቂያ ስለሆነ ኤክስ በሉት። ስለዚህ ኤክስ ትሉት ውስጣዊ ፊቸሩ ይሄን ይመስላል ማለት ነው። በሚገርም መልኩ ወደዚህ ይወስዳችኋል ማለት ነው። ስለዚህ ከላይ እቺ ምልክት ያው እንደምታውቋት ፊትና ኋላ የምታረጉበት ነው ማለት ነው። ወደፊትም ወደ ኋላም። ለምሳሌ አሁን ወደ ኋላ ነው እየተቀረጸ ያለው። ወደፊት ወደ እናንተ ፊት ከፈልጋችሁ ወደ እናንተ ፊት፣ በዚህም ቀጥታ ላይ መግባት ስለምትችሉ ማለት ነው። አሁን ለምችል ፍሮንት ባረጋት ፍሮንት ይሆናል ማለት ነው። ስለዚህ መግቢያ ላይ እንደነገርኳችሁ ግን እኔ ዛሬ የፈለኩት በፎቶ ወይም በቪዲዮ ብቻ በመጠቀም ስለሆነ ላይ መግባት የፈለግነው። ስለዚህ ምንድነው የምናደርገው? ይሄን ወደ ግራ አንዴ ስክሮል እናደርገዋለን ማለት ነው። ወደ ግራ መሀሉን ዝም ብለን ወደ ግራ ስናደርገው ወደ ግራ እንዳደረግነው ይሄኛው ይከፈትልናል ማለት ነው። ይሄው እንደዚህ ስክሮል ሳደርገው ይሄ ይከፈትልኛል። ሚዲያ የሚል አለ፣ ፕሌይሊስት እና ቴክስት እና የመሳሰሉት አሉ ማለት ነው። ስለዚህ እኛ ሚዲያ የሚለውን ነው የምንነካ ማለት ነው። ዜን ከታች ደግሞ ቪዲዮ ኤንድ ፎቶ የሚል አለ። ቪዲዮ ኤንድ ፎቶ የሚለውን አንዴ እንነካለን። ዜን ወደዚህ ከፍተልና ማለት ነው። ወደዚህ እንዳስገባን አሁን ቪዲዮአችን ማለት 24 ሰዓት ላይቭ የሚያስደርግልን ቪዲዮ አንዱን ሴሌክት እናደርጋለን ማለት ነው። ስለዚህ ቪዲዮ በላንድስኬፕ ባይሆን ጥሩ ነው። በፖርትሬት አድርጉት በስልክ የምትጠቀሙ ከሆነ። በኮምፒውተር ከሆነ ደግሞ በላንድስኬፕ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ አንዱን መርጫ አሳያችኋለሁ። ይሄን ነካ አረግና ከላይ አድ የሚል አለ። እሷን አንዴ ነካታለሁ ማለት ነው። ዜን ይሄው ቪዲዮ እንደዚህ አድ ያደርግልኛል ማለት ነው። አሁን ቀጣይ አሁንም ነካ አረገውና ቪዲዮውን ይሄው በዚህ መልክ ዜን ከታች እቺ ምልክት አንዴ ነካታለሁ ማለት ነው። ሰፋ እንዲልኝ እቺን አንዴ ነካ አረጋታለሁ። ስለዚህ እንደዚህ ይመጣልናል ማለት ነው። እንደዚህ እንደመጣልን በሁለት ጣታችን ዙም አውት እና ዙም ኢን ማድረግ እንችላለን ማለት ነው። ያው እንደዚህ እያደረግን ዙም ኢን ዙም አውት ማድረግ እንችላለን፣ እንደፈለግነው ማድረግ እንችላለን ማለት ነው። በስክሪናችን ልክ ማስቀመጥ እንችላለን። ስለዚህ ምንም የሚያስቸግር ነገር የለውም። ለምሳሌ እኔ ያው እንደዚህ አድርጌ ላስቀምጠው ማለት ነው በስክሪን ልክ። ዜን ምንድነው የምናደርገው? ከታች እንደምታዩት ነካ ታረጉታላችሁ መሀሉን ቪዲዮ ለምሳሌ ለማየት ማለት ነው። ያው እንደዚህ ፕላይ ምናምን። ስለዚህ በዚህ መልክ ነው ላይቭ ላይ እንትን የሚልን ማለት ነው። ስለዚህ ቪዲዮአችን ደግሞ አጭር ስለሆነ እየደጋገመ ነው ማለት 10 ደቂቃ ቪዲዮ ከሆነ 10 ደቂቃውን ሲጨርስ ላይቫችን እንዳይቆም ስለዚህ ራሱን እየደጋገመ እንትን ማለት አለበት ማለት ነው። ስለዚህ እሱን ለማድረግ ደግሞ ምንድነው የምናደርገው? ዝም ብለን ቪዲዮውን አንዴ ነካ እናደርገዋለን ማለት ነው። መሀለኛውን ይሄን ቪዲዮ እንደምታዩት አንዴ ነካ እናደርገዋለን። ይሄ ይመጣልና የውጭ ምልክት አልበራችም ነጫት እንደምታዩት እቺን አንዴ ነካ እናደርጋታለን ማለት ነው። ይሄ ወደዚህ ይቀየርናል፣ ወደ ቢጫ ትሆናለች ማለት ነው። ዜን አሁን ምንድነው የሚያደርገው? ቪዲዮውን 10 ደቂቃ በኋላ አይቆም ማለት ነው። እየደጋገመ ላይቫችን ላይ ይታያል ማለት ነው። ስለዚህ ለምሳሌ ላሳልፍና ላሳያችሁ። ይሄው ፕላይ ልበለው እና ይደግማል አይደግም የሚለውን ማየት እንችላለን ማለት ነው። ይሄው ሲጨርስ ያው ደገመው ማለት ነው እንደምታዩት
ሲጨርስ ይደግማል ማለት ነው። ስለዚህ እችኛዋን መብራቷን ያችን ያበራዋትን እርግጠኛ መሆን አለባችሁ ማለት ነው። ይሄው እንደምታዩት እንደበራች ናት ማለት ነው። እሷን እርግጠኛ ሆኑ። ስለዚህ አሁን ሬዲ የሚለውን ብንነካው ወደ ዩቲዩብ ቀጥታ ይወስድና ማለት ነው። ሌሎች ቀጣዮች አሉ። ከሱ በፊት ግን ሌላ ላሳያችሁ። በፎቶ ቢሆንስ የሚለውን ላሳያችሁ ማለት ነው። ባክ እንበልና ይሄ ልደልትና ፎቶ እንዴት እንደማድረግ ላሳያችሁ። ስለዚህ ምንድነው የምናደርገው? እንደ ቀድሞ ሚዲያ ላይ እንገባና ቪዲዮ ኤንድ ፎቶን የሚለውን እንነካለን። አሁን ፎቶ የሚለውን ነው የምንነካ። ፎቶ አንድ ፎቶ ለላይ መግቢያ የሚሆነውን ፎቶ አንዱን እመርጣለሁ ማለት ነው። ለምሳሌ ይሄን ልምረጥ፣ አድለዋለሁ ከላይ እንደምታዩት አድኖልኛል። አሁንም ፎቶውን አንዴ ነካ አደርገዋለሁ ማለት ነው። እዚህ እንደዚህ ይሆናል። ሰፋ አደርገዋለሁ። ዜና አሁን እንደ ቀድሞ እንትን አደርገውና ዙም አውት አደርግና በመፈልገው ቦታ አድርገዋለሁ ማለት ነው። አስተካክዬ ለላይቭ የሚመች ቦታ አደርገዋለሁ ማለት ነው። ይሄው ዜን እንደዚህ ከጨረስኩ በኋላ እርግጠኛ ከሆንኩ በኋላ ሬዲ የሚለውን ነው የሚነካው ማለት ነው። ሬዲ የሚለውን ስነካው ቀጥታ ወደ ዩቲዩብ ኮኔክት ወደ ማድረግ ይወስደኛል ማለት ነው። አሁን ግን እኔም ማሳየት የፈለኩት በቪዲዮ ስለሆነ ካሳየዋችሁ ይኸው ከዚሁ ስለሆነ ይሄን ላጥፋና ይሄን ፎቶ ልደልትና በቪዲዮ እየገባን እናያለን ማለት ነው። ስለዚህ ቪዲዮ ኤንድ እንትለዋለን። ዜን ለምሳሌ እስኪ አሁን ደግሞ የላንድስኬፕ ቪዲዮ ልውሰድና ላሳያችሁ። ይሄው ለምሳሌ የላንድስኬፕ ቪዲዮ ይሄ የላንድስኬፕ ነው። አንዱን ነካ አደርግና ይሄው እንደዚህ ይሆንልኛል። አሁንም ቪዲዮውን ነካ አድርገዋለሁ። ዜን እንደዚህ ይሆናል። አሁን እንደዚህ ፊልፊል ስለሆነብኝ አዞረዋለሁ ማለት ነው። በእጄ እንደዚህ ይሄው በምታዩት መልኩ ማለት ነው። ስክሪኔን ስላለሞላው ስክሪኔን ሞላ አቀራረጹ እንደዚህ ተብሎ ስለተቀረጸ ነው ማለት ነው። ስለዚህ ይሄው እንደዚህ አደርግና አስተካክዬ ይሄው እስከ ሪዞሉሽኑን ጠብቄ ቁጭ አድርገዋለሁ ማለት ነው። ስለዚህ ምንድነው ማድረገው አሁን ቀጣይ የሚቀረኝ ምንድነው? ይሄው በምታዩት መልኩ ነው። ለምሳሌ ላይቭ ላይ ምናምን ሲሆን ይሄው በምታዩት መልኩ ልክ እንደዚህ ያው ሲከፈት ምናምን እንደዚህ እያለ ላይቭ ላይ ሰው እኔን ይችላል ማለት ነው። ይሄው እንደምታዩት መልኩ ቪዲዮ ይሄን ይመስላል ማለት ነው። ይሄን መስለው። ስለዚህ አሁን ነካ አደርግና ቪዲዮ እንዲደግም ማድረግ አለብኝ። እቺን ነካ አድርጌ ቪዲዮ እንዲደግም ቅድም እንደነገርኳችሁ እንዲደግም አደረኩት። ዜን ቪዲዮ ካለቀ በኋላ እንዲደጋግም ካደረኩት በኋላ አንዴ ነካ አደርግና ሪዲ የሚለውን ነካለው ማለት ነው። ዜን ወደዚህ ወስደኛል። አሁን የምፈልገው በዩቲዩብ ስለሆነ ላይቭ መግባት ፈልገው ሌላም ስለሚቻል ማለት ነው። ዩቲዩብ ላይ ላይቭ መግባት የፈለኩት ዩቲዩብ የሚለውን አንዴ ነካለው ማለት ነው። ስለዚህ ዩቲዩብ የሚለውን አንዴ እንደነካሁት እንደዚህ ይመጣልኛል። ኮኔክት ዩቲዩብ የሚለውን አንዴ ነካለው ማለት ነው። ዜን ኮኔክት ዩቲዩብ የሚለውን አንዴ እንደነካ ምንድነው የምናደርገው? እዚህ የዩቲዩባችን ኢሜል እናስገባለን ማለት ነው። ስለዚህ የዩቲዩብ ኢሜላችሁን ካስገባችሁ በኋላ ኔክስት የሚለውን ትጫናላችሁ። ዜን ምን ይጠይቃችኋል? ፓስወርድ ይጠይቃችኋል። ፓስወርዳችሁን ታስገባላችሁ። ዜን ፓስወርዳችሁን እንዳስገባችሁ ኔክስት ትሉታላችሁ። እዚህ ምንድነው ዲቫይሱ የእናንተ ነው ወይ አይደለም ወይ የሚለውን እየጠየቃችሁ ነው ማለት ነው። yes it is mine የኔ ስልክ ነው ትሉታላችሁ ማለት ነው። ዜን የቻናሌ ሰዎች ኮንቲኒው ይላል ማለት ነው። ኮንቲኒው የሚለውን ትጫናታላችሁ። ዜን እንደዚህ ሲመጣላችሁ ስክሮል አፕ ታደርጉትና ኮንቲኒው የሚላል ከታች ኮንቲኒው የሚለውን ትጫናላችሁ ማለት ነው። ዜን አሁን ዝግጁ እየሆነልን ነው ማለት ነው። የተወሰነ ነው የሚቀረን። አሁን ታይትል መጻፍ ቪዲዮውን ሰሌክት አድርገናል ኦልሬዲ። ቪዲዮ ታይትል እንትኖችን አንዳንድ ማስተካከል ነው ማለት ነው። እንዴት እንደሆነ አሳያችኋለሁ። ስለዚህ ምን ነው የምናደርገው? ይሄው የስማችን ያለበትን ቴክ የሚለውን ነካ እናደርገዋለን ማለት ነው። ይሄን ነካ እናደርግ ነው ያው አጠቃላይ ይሄ ይከፈትልናል። ርዕሱን ፐብሊክ ለህፃናት አለመሆኑ ምናምን የሚለውን ሰሌክት እናደርጋለን ማለት ነው። ስለዚህ እሱ የምናስተካክልበት ነው አረጋለሁ እኔ ቀጥታ። ስለዚህ አሁን ታይትል እንጽፍለታለን ማለት ነው። ይሄን አንዴ ነካ እናደርጋለን። ይሄው ሰፋ አድርጌ ላሳያችሁ። እሱን አንዴ ነካ እናደርግና ምን እንጽፍለታለን? ታይትል እንሰጠዋለን ማለት ነው። ስለዚህ ይሄው ይሄን እንደልትና ይሄን እሱ የተጻፈው እኛ የምንፈልገውን ርዕስ እንሰጠዋለን ማለት ነው። እሺ ለምሳሌ ሁሉንም ካጠፋን በኋላ እኛ የምንፈልገውን ርዕስ ልንሰጠዋለን። እኔ ለምሳሌ ስለ ዩቲዩብ ምናምን ብዬ ጽፍለታለሁ። ስለ ዩቲዩብ እንጠያየቅ ብዬ ጽፍለታለሁ ማለት ነው። ዜን ቀጣይ ደግሞ ከታች ዲስክሪፕሽን አለ። ለምሳሌ ዲስክሪፕሽናችሁን መጻፍ ማለት መጻፍ ትችላላችሁ። እኔ ለምሳሌ
እንደዚህ ልጻፍለት በዚህ ቪዲዮአችን ወይም በዚህ በላይ ቪዲዮ ስለዚህ እንወያያለን ምናምን ብላችሁ የምትጽፉበት ቦታ ነው ማለት ነው። እኔ ለምሳሌ ኢንቱ ዳይስ ቪዲዮ ብዬ ስለ ተምኔል ስለ አንዳንድ ነገር እናወራለን ምናምን የሚለውን እጽፍለታለሁ ማለት ነው። ይሄው ለምሳሌ እኔ እንደዚህ አድርጌ እጽፍለታለሁ ማለት ነው አለው። ዜና አሁን ቀጣይ ተምኔል እናስገባለን ማለት ነው። ይሄን ከጻፋችሁ በኋላ ቀጣይ ምንድን ተምኔል ማስገባት አለብን ማለት ነው። ለስልካችን ወይም ላይቭ የመግቢያችን ሽፋኑ ማለት ነው። እሱን እናስቀምጥለታለን። ስለዚህ ይሄው ተምኔል የሚል አለ። የመደመር ምልክቷን ነካ እናደርግና ወደ ፎቶ ያስገባናል። ተምኔላችን የምንፈልገውን ተምኔል እናስገባለን ማለት ነው። እኔ ለምሳሌ አንዱ ሴሌክት ላድርግ፣ ይሄ ላድርግና ላሳያችሁ። ዜና ይሄው አሁን ተምኔላችን አስገብተናል፣ አድሬሱን አስገብተናል። ተምኔላችሁ እንቷል። ቀጣይ ምንድነው ወደ ታች አይታችሁት ከሆነ ፐብሊክ እና እንደገና ደግሞ ዳንስ የሚል አለ ማለት ነው። ስለዚህ እነሱ ማስተካከል አለብን ፐብሊክ መሆኑን፣ ካልሆነም ፐብሊክ አድርጉት። እንደገና ኖ ፎር ካይድስ ስሞል ህፃናት አለመሆኑን እሱን ሴሌክት እናደርጋለን ማለት ነው። ዜን እንደጨረሰ የሚሆነው ቀጣይ የሚቀራ ምንድነው ጥራቱ ማለት ነው። ላይቭ ቪዲዮአችን ላይ ጥራቱ በደንብ መጥራት ስላለበት ይሄው 720 ይላል። ይሄን ነካ እናርግና 1080 እናርገው ማለት ነው። ይሄው እኔ ለምሳሌ 1080 አድርጌው በጣም ጥርት እንዲል ማለት ነው። ሪዞሉሽኑ ይሄው 1080 ይላል። ሌሎቹን ነገሮች ሁሉን ነገር ታከለናል ማለት ነው። እሺ ቻናል ቤተሰቦች ይሄን ከጨረስን በኋላ ምንድነው የሚቀረን ማለት ነው? አሁን ሌላ ድምጽ እንዳይገባብን ከቪዲዮ ከተቀረጸው አፕሎድ ካደረግነው ቪዲዮ ውጭ ሌላ ድምጽ እንዳይገባ ማለት ነው። እቺን 3 ዶቷን ከላይ በግራ በኩል እሷን አንዴ እንነካና ይሄን ኦፍ ማድረግ አለብን ማለት ነው። ይሄው በዚህ መሰረት ኦፍ አድርገናል። አሁን የቪዲዮ ድምጽ ብቻ ነው የሚሰማ ማለት ነው። ስለዚህ ቻናል ቤተሰቦች እሱን ኦፍ ካደረግነ በኋላ አሁን ጨርሰናል። ጎ ላይቭ እንለዋለን ማለት ነው። ቀጥታ ወደ ላይቭ እንገባለን ማለት ነው። ስለዚህ ቻናል ቤተሰቦች ይሄን ይመስል ነበር የዛሬው መረጃ። ጎ ላይቭ እንዳላችሁ ቀጥታ ላይቭ ትገባላችሁ ማለት ነው። ቪዲዮ እየተጫወተ ላይቭ ይሆናል ማለት ነው። ይሄን ይመስል ነበር። ጥያቄ ካላችሁ ኮሜንት አስቀምጡልኝ። ይመቻችሁ።